ኮጂክ አሲድ ምንድነው? ለምን አይነት የቆዳ ችግርስ ጠቀሜታ አለው? የጎንዮሽ ጉዳቶች ሲኖሩታል? ሰላም እንዴት ናቸው? ዶክተር ተስፋዬ ነኝ፣ የቆዳ ህክምና ስፔሻሊስት። በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ኮጂክ አሲድ ሲባል በጣም ይሰማል። አዲስ ዲስከቨር የተደረገ ፕሮዳክት ነው የሚመስለው። ነገር ግን ኮጂክ አሲድ በ20ኛው ክፍለ ዘመን መጀመሪያ አካባቢ ጃፓን ውስጥ ዲስከቨር የተደረገ የቆየ ፕሮዳክት ነው። የትኛውም አይነት አልኮሆል በሚጠመቅበት ጊዜ ለፈርሜንቴሽን ፕሮሰስ ወይም ለመፍላላት ፕሮሰስ የሚጠቅም አስፐርጂለስ የሚባል ፈንገስ አለ። ኮጂክ አሲድ እንግዲህ የዚህ ፈንገስ ሜታቦሊክ ባይ ፕሮዳክት ነው፣ ወይም ደግሞ የዚህ ፈንገስ ተረፈ ምርት ነው። አሁን ላይ ኮጂክ አሲድ ከ1% በታች በሆነ ኮንሰንትሬሽን ተዘጋጅቶ የተለያዩ የቆዳ ችግሮችን ለማከም ገበያ ላይ ውሎ ነው የሚገኘው። ብቻውን ልንጠቀመው እንችላለን፣ ወይም ደግሞ ከሌሎች ቆዳን ከሚያፈኩ ኢንግሪዲየንቶች ጋር ኮምባይን ሊደረግ ወይም ደግሞ ተጣምሮ ሊቀርብ ይችላል። ለምሳሌ ከቫይታሚን ሲ፣ ከኒያሲናማይድ እንዲሁም ከአንዳንድ ኬሚካል ኤክስፎሊየተርስ የምንላቸው እንደነ ግላይኮሊክ አሲድ እንዲሁም ላክቲክ አሲድ ጋር ተጣምሮ የተለያዩ የቆዳ ችግሮችን ለማከም ላይ ያለ ፕሮዳክት ወይም ደግሞ ምርት ነው። ኮጂክ አሲድ እንግዲህ የሚከተሉትን ጥቅሞች እንዳሉት ጥናቶች ያመለክታሉ። አንደኛው ቆዳን ብራይተን ያደርጋል ወይም ያፈካል፣ ያነጣል። ይህም የሆነበት ምክንያት ሜላኒን የሚባል የቆዳ ማቅለሚያ ቀለም ምርትን ስለሚቀንስ ነው። ከዚህ ኢፌክቱ የተነሳ ማድያትን ለማከም የተለያዩ ጥቋቁር ምልክቶችን ከፀሐይ ጋር ተያይዞ ከእድሜ ጋር ተያይዞ የሚወጡ ጥቋቁር ምልክቶችን እንዲሁም ብጉር ከወጣና ከዳነ በኋላ ጥሎት የሚድነው ጥቁር ጠባሳ ወይም በሕክምናው ፖስት ኢንፍላማተሪ ሃይፐርፒግሜንቴሽን የሚባለው እንዲቀንስ ፌድ እንዲያደርግ ለዛ አይነት ሕክምና መዋል ይችላል ማለት ነው። ሁለተኛው አንቲኦክሲዳንት ፕሮፐርቲ ስላለው የቆዳችንን ሴሎች ዳሜጅ የሚያደርጉ ፍሪ ራዲካሎችን ሪዲዩስ በማድረግ ቆዳችንን ከፍሪ ራዲካል ወይም ሪአክቲቭ ኦክሲጅን ስፒሽስ ጋር ተያይዞ የሚመጣ ጉዳት በመጠበቅ ያለ ዕድሜ የቆዳ እርጅናን ለመከላከል ያግዛል። ስለዚህ አንታይ ኤጂንግ ፕሮፐርቲ ያለው ማለት ነው። ሶስተኛ አንቲማይክሮቢያል ፕሮፐርቲ ወይም ደግሞ ጸረ ረቂቅ ተዋሲ ባህሪ ስላለው በመጠኑም ቢሆን የፈንገስ የባክቴሪያ ኢንፌክሽኖችን ለማከም ይጠቅማል። ብጉርን ባያክምም ብጉር እንዲቀንስ እንዲሁም ከብጉር ጋር ተያይዞ የሚኖር ዳርክ ስፖት እንዲቀንስ ያግዛል። ኮጂክ አሲድ ምን አይነት የጎንዮሽ ጉዳቶች ሊኖሩት ይችላል? አንዳንድ በጣም ሴንሲቲቭ የሆነ የቆዳ አይነት ያላቸው ሰዎች ላይ እንዲሁም የኮጂክ አሲድ ኮንሰንትሬሽን ከ1% በላይ በሚሆንበት ጊዜ የቆዳ መቆጣትን ሊያመጣ ይችላል። ስለዚህ በቀላሉ ኮጂክ አሲድን መጠቀም ከመጀመራችን በፊት እጃችን ላይ ወይም ደግሞ አንገታችን ላይ ቴስት ማድረግ ይኖርብናል ማለት ነው። ኮጂክ አሲድ እንግዲህ በአግባቡ ካልተጠቀምነው የቆዳ ቁጣን ሊያመጣ ስለሚችል ያም የቆዳ ቁጣ አሲድን ጠቆር ያሉ ጠባሳዎችን እየጣለ ሊድን ስለሚችል ኮጂክ አሲድን መጠቀም በምንጀምርበት ጊዜ ወይም ኮጂክ አሲድ ያላቸውን ፕሮዳክቶች መጠቀም በምንጀምርበት ጊዜ መጀመሪያ በሳምንት 2 ቀን ወይም 3 ቀን በመጠቀም ነው መጀመሪያ ያለብን። ቆዳችን ቶለሬት እያደረገው ሲሄድ ወይም እየተላመደው በሚሄድበት ጊዜ ምንም አይነት መቆጣት ከሌለ የመቅላት፣ የማቃጠል፣ የመቆጥቆጥ ስሜት በማይኖርበት ጊዜ በየቀኑ መጠቀም ይቻላል። ኮጂክ አሲድ እንግዲህ ከሃይድሮኪኖን ጋር ኮምፔር ሲደረግ ቆዳን ኢሪቴት የማድረግ እድሉ በጣም ሎው ስለሆነ ማድያትን ወይም ዳርክ ስፖቶችን ትሪት ለማድረግ አማራጭ ወይም በእርግዝና ጊዜ ሴፍ ስለሆነ ሌላኛው ዳርክ ስፖትን ትሪት ለማድረግ ማድያት እንዲቀንስ ለማገዝ ከሚጠቅሙ አማራጭ ፕሮዳክቶች ውስጥ አንዱ ነው። የሚከተሉት ፕሮዳክቶች ኮጂክ አሲድ 1% እና ከዛ በታች እንዲሁም ሌሎች ብራይተኒንግ ኢንግሪዲየንቶችን ስላላቸው ዳርክ ስፖትን ትሪት ለማድረግ፣ ኤጅ ስፖትን ትሪት ለማድረግ፣ ከእድሜ ከተያይዞ የሚታዩ ጥቋቁር ምልክቶችን ፊት ላይ የሚታዩ ምልክቶችን ለማከም፣ ለማድያት ህክምና በራሳቸው ወይም ደግሞ ከሌሎች የማድያት መድኃኒቶች ጋር ልንጠቀማቸው ምንችላቸው ፕሮዳክቶች ናቸው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ክፍሎች ፊታችን የእግር ጉልበትና የእጅ ጣት አካባቢ ዲስከለሬሽንን በማስተካከልና እንዲፈካ በማድረግ የምናውቀውን የኮጂሰን ሶፕ ኦሪጂናልና ፌኩን እንዴት ለይታችሁ መጠቀም እንዳለባችሁ አሳያችኋለሁ። አብራችሁን ቆዩ። ቪዲዮ ላይ እንደምታዩት ፌኩን ከኦሪጂናሉ መለየት እስኪከብድ ድረስ በጣም ነው የሚመሳሰሉት። ሆኖም ግን ትንሽ ልዩነት አላቸው። ኦሪጂናሉ ከፌኩ ትንሽ ተለቅ ይላል። ሌላኛውን ሳይዳቸውን ገልብጠን ስናይ ደግሞ ኤክስፓየር ዴታቸውን እናገኛለን። እዚህ ጋርም ልዩነት አላቸው። እኔ ምልክት አደርግበታለሁ። እናንተ ቪዲዮን አቁማችሁ ማየት ትችላላችሁ። ወደ ሌላኛው ሳይድ ስንሄድ ደግሞ ኦሪጂናሉ የካምፓኒው ስታምፕ አለበት፣ ፌኩ ላይ የለም። ፌኩ ላይ ከጫፍ የሚያብለጨልጭ ስቲከር የታሸገ ነው፣ እሱም ይላጣል። ሌላው ከጀርባ ስለ እቃው የተጻፈበት ጽሁፍ ፌኩ ላይ ትንሽ በጣም ደመቅ ያለና ቦልድ ነው። ኦሪጂናሉ ኖርማል ጽሁፍ ነው ያለው። በአረብኛም ዲስክሪፕሽን አለው ለኦሪጂናሉ ላይ።
ውስጣቸውን ከፍተን ስናይ ደግሞ የከለር ልዩነት አላቸው። ኦሪጂናሉ በጣም ደመቅ ያለ እርድና የከለር ኮምቢኔሽኑ ተመሳሳይ ነው። ፌኩ ደግሞ ትንሽ ግርጥት ይላል፣ ወደ ነጭ ነገር ከለር አለው። በሱ መለየት ትችላላችሁ። ቪዲዮ ከተመቻችሁ እኛን ፎሎ ማድረግ